ለሰዎች ሁልጊዜ ተገኝታችሁላቸው ፍላጎታቸውን ከራሳችሁ በላይ አስቀድማችሁ ለሁሉም ነገር እሺ ብላችኋቸው ሳለ በመጨረሻ ግን ዋጋ እንደሌለው ሰው ተቆጥራችሁ ወይም ተረስታችሁ ታውቃላችሁ? ብዙዎቻችሁ ከልካችሁ በላይ ደግ በመሆናችሁ ምክንያት ሰዎች ይወዱናል ብላችሁ ታስባላችሁ። ነገር ግን በተግባር የምታዩት ተቃራኒውን ነው። ሰዎች የሰጣችኋቸውን ዋጋ ረስተው መኖራችሁንም እንደ ቀላል ይቆጥሩታል። በዛሬው ቪዲዮአችን ከልክ በላይ ደግ መሆን ለምን እንደሚያስጠቃችሁ፣ ሰዎች እናንተን የመናቅና የመጠቀም ስሜት እንዲሰማቸው የሚያደርጉበትን 3 ድብቅ ምክንያቶችና ይህንን ሁኔታ እንዴት በጥበብ መቀየር እንደምትችሉ በዝርዝር እንመለከታለን። አንደኛ፣ ወሰን የሌለው ደግነት። በኢኮኖሚክስ ዓለም ውስጥ እጅግ መሰረታዊ የሆነ አንድ ህግ አለ። የፍላጎትና የአቅርቦት ህግ ወይም ደግሞ ዘ ሎው ኦፍ ሰፕላይ ኤንድ ዲማንድ ይባላል። አንድ ቁሳቁስ በገበያ ላይ በብዛት በተገኘ ቁጥር ሰዎች ለሱ ያላቸው ፍላጎትና የሚሰጡት ዋጋ እየቀነሰ ይሄዳል። ዲያመንድ ውድ የሆነበት ዋና ምክንያት ብርቅ ስለሆነ ነው። አሁን የምንተነፍሰው አየር ግን በሄድንበት ሁሉ በነፃና በብዛት ስለሚገኝ ምንም እንኳን ያለሱ መኖር ባንችልም ዕለታዊ ዋጋውንና የገንዘብ ተመኑን አናስበውም። የሰው ልጅ ስነ ልቦናም ልክ እንደዚሁ ነው። በሰዎች መካከል ባላችሁ ማህበራዊና መንፈሳዊ ግንኙነት ውስጥ ሁልጊዜ ዝግጁ፣ ሁልጊዜ ተገኚ እና ምንም አይነት ቅድመ ሁኔታ ሳታስቀምጡ ለሁሉም ጥያቄዎች እሺ የምትሉ ከሆነ ሰዎች ያንን ታላቅ ደግነታችሁን እንደ ልዩ ስጦታ ማየታቸውን ያቆማሉ። ይባስ ብለው እንደ ተፈጥሯዊ ግዴታችሁና እንደ ቀላል ነገር መቁጠር ይጀምራሉ። ሁሉም ሰው በጠራችሁ ቁጥር ስራችሁን ትታችሁ የምትሮጡ ከሆነ፣ የራሳችሁ ስኬጁል ሳይኖራችሁ የሰዎችን ጥሪ ብቻ የምታስተናግዱ ከሆነ፣ አይ ማለት እየፈለጋችሁ ሰዎችን ላለማስቀየም ብቻ እሺ የምትሉ ከሆነ ሰዎች ለእናንተ ያላቸው ክብር በሂደት እየደበዘዘ ይሄዳል። ምክንያቱም እናንተ ለራሳችሁ ጊዜ፣ ለራሳችሁ እቅድና ለራሳችሁ ህይወት ዋጋ እንዳልሰጣችሁ በተዘዋዋሪ እያሳያችኋቸው ነው። የራሱን ጊዜ ያላከበረ ሰው ሌላው ሰው መጥቶ እንዲያከብረው መጠየቅ ትልቅ የዋህነት ነው። ይህንን እስካሁን ያልኳችሁን ችግር የስነ ልቦና መነሻ ወይም ሳይኮሎጂካል ትራፕ አለው። ብዙዎቻችሁ ከልካችሁ በላይ የምትገኙትና አይሆንም ለማለት የምትፈሩት ተቀባይነት የማጣት ፍርሃት ወይም ፊር ኦፍ ሪጀክሽን ስላለባችሁ ነው። አይ ካልኳቸው ይጠሉኛል፣ አይ ካልኳቸው ጨካኝ አድርገው ያዩኛል የሚል ስጋት ውስጥ እንገባለን። ወሰን የማይኖራችሁ ከሆነ ሰዎች የእናንተን ደግነት እንደ ጥንካሬ ሳይሆን ተጽዕኖ ስር እንደ መውደቅ ምልክት አድርገው ይወስዱታል። ደግነታችሁ ወሰን ሲያጣ ሰዎች በእናንተ ላይ ለመረማመድ አይፈሩም። ምክንያቱም ምንም ያህል ቢበድሏችሁ ወይም ቢጠቀሙባችሁ እናንተ አሁንም እዚያው እንደምትገኙ ያውቃሉ። አሁን ይህንን ስላችሁ ግን ጨካኝ፣ ኩሩ ወይም ተባባሪ ያልሆነ ሰው ሁኑ ማለት አይደለም። እውነተኛ ደግነታችሁ የሚጀምረው ራሳችሁን ከማክበር ወይም ሰልፍ ሪስፔክት ነው። አይ ማለት መጥፎ ነገር እንዳልሆነ ተቀበሉ። ለአንድ ሰው አይሆንም ስትሉ ለራሳችሁ ህይወት፣ ለጊዜያችሁና ለጤናችሁ እሺ ያላችሁ እንደሆነ ወቁ። አይሆንም ማለት አክብሮት ባለው መልኩ ይቻላል። አሁን አልችልም፣ ነገር ግን በሌላ ጊዜ እመጣለሁ ወይም አደርጋለሁ ማለት ትልቅ ባውንድሪ ነው። የጊዜያችሁን ዋጋ ሳዩአቸው። አንድ ሰው በፈለገው ሰዓት ደውሎ ወይም አግኝቷችሁ ሊያዝዛችሁ አይገባም። የራሳችሁ ፕሮግራም፣ የራሳችሁ ግብና የምታሳድጉት ህልም ሊኖራችሁ ይገባል። ሰዎች የእናንተን ጊዜ ለማግኘት ጥረት ማድረግ እንዳለባቸው ሊረዱ ይገባል። በሁሉም ቦታ አትገኙ። በሁሉም ወሬ ላይ አስተያየት አትስጡ። ሰዎች እናንተን ለማግኘት በጥቂቱ መጠበቅ እንዳለባቸው ሲረዱ የሚያገኟችሁ ሰዓት ላይ የሚሰጧችሁ ትኩረትና ክብር እጥፍ ይሆናል። ሁለተኛ፣ የራሳችሁን ስሜት መደበቅ እውነተኛ ማንነታችሁን ያጠፋዋል። የራሳችሁን ስሜት፣ ፍላጎትና እውነተኛ አቋም መደበቅ ስትጀምሩ መጀመሪያ ላይ ጥሩ ሰው ወይም አስተዋይ የሆናችሁ ሊመስላችሁ ይችላል። በጊዜ ሂደት ግን የሚከሰተው እውነተኛ ማንነታችሁ በሰዎች ፍላጎት ስር ተቀብሮ ይጠፋል። ከጊዜ ብዛት ሰዎች የሚወዱት ወይም እናንተን ሳይሆን እናንተ ለነሱ ስትሉ የተሸከማችሁትን ፌስ ማስክ ነው። በስነ ልቦና ትምህርት ውስጥ ፒፕል ፕሊዚንግ ወይም ሰዎችን የማስደሰት አባዜ የሚባል አደገኛ ስብዕና አለ። ይህ ባህሪ የሚመነጨው እውነተኛ ማንነቴን ካዩ
አይወዱኝም ወይም የራሴን አቋም ባንጸባርቅ ይገፉኛል ከሚል የውስጣዊ ፍርሃትና የበታችነት ስሜት ነው። አቋም የሌለው ሰው ስብዕና የለውም። ለሁሉም ነገር እሺ የምትሉ የራሴ የምትሉት ሀሳብ የሌላችሁና የሰዎችን አስተያየት ብቻ የምትከተሉ ከሆነ ሰዎች እናንተን እንደ ገለልተኛ መስመር እንደሌለውና በቀላሉ ሊወዛወዝ እንደሚችል ሰው አድርገው ይስሏችኋል። ሌላው ውስጣዊ ብስጭት ይፈጥራል። ስሜታችሁን በያዛችሁ ቁጥር ውስጣዊ ቁጣችሁና ብስጭታችሁ እየጨመረ ይሄዳል። በመጨረሻም ያ ያፈናችሁት ስሜት አንድ ቀን ባልተገባ ቦታ ላይ ይፈነዳል፣ እናንተንም ለበሽታ ይዳርጋል። አሁን ከዚህ አባዜ ለመውጣት ምን እናድርግ ካላችሁኝ፣ በመጀመሪያ የራሳችሁን እውነት የመናገር ድፍረት ይኖራችሁ። አንድ ነገር ካልተመቻችሁ ወይም ከሀሳባችሁ ጋር ካልሄደ በአክብሮት ግን በግልጽ አቋማችሁን ተናገሩ። እኔ በዚህ ሀሳብ አልስማማም ወይም ይህ ነገር ለእኔ አልተመቸኝም ማለት ጠብ መጫር ሳይሆን የራሴ የሆነ አእምሮና መመሪያ አለኝ ብሎ ማወጅ ነው። ጥቂት ሰዎች በእናንተ አቋም ሊበሳጩ ይችላሉ። እሱ የእነሱ ችግር እንጂ የእናንተ የቤት ስራ አይደለም። እናንተን በእውነተኛ ማንነታችሁ የማይቀበላችሁ ሰው በህይወታችሁ ውስጥ ቢቆይም የሰጣችሁት ቦታ የውሸት ነው። ሶስተኛ፣ አንድ ወገን ብቻ የሆነ ግንኙነት መፍጠር። ማንኛውም ጤናማ ግንኙነት የጓደኝነት፣ የፍቅር ወይም የስራ ልክ ሁለት አቅጣጫ መንገድ ነው። መሄድ ብቻ ሳይሆን መመለስም፣ መስጠት ብቻ ሳይሆን መቀበልም አለበት። ከልክ በላይ ደግ የሆኑ ሰዎች ብዙውን ጊዜ ሁሉንም ነገር እኔ ካላስተካከልኩ ይፈርሳል የሚል አደገኛ አስተሳሰብ አላቸው። ሁልጊዜ መስዋዕት በመክፈል የግንኙነቱ ገመድ ብቻቸውን ይዘው ለመጎተት ይሞክራሉ። አንድ ሰው ያለምንም ጥረትና መስዋዕትነት ሁሉንም ነገር እንዲያገኝ ካደረጋችሁት ያገኘውን ነገር ዋጋ አይሰጠውም።